የመጀመሪያውና ዋነኛው አገራዊ ለውጡ ከመካሄዱ በፊት የነበረው የማክሮ ኢኮኖሚክ ሁኔታ እጅግ በጣም ከፍተኛ አደጋ ውስጥ ገብቶ የነበረበት ሁኔታ ነው ያለው። አንደኛ የመንግስት ገቢ በጣም የቀዘቀዘበት፣ እድገት የተቀዛቀዘበት፣ የዕዳ ጫናው ወደ ከፍተኛ ኢኮኖሚ ችግር ያመራ የነበረበት፣ በባንኮች የነበረው አጠቃላይ የብድር አቅርቦትም ሆነ የቁጠባ አፈጻጸም በከፍተኛ የፋይናንሻል ሴክተር ተጋላጭነት የነበረበት፣ ኢንፍሌሽንም ከፍተኛ ሁኔታ የነበረበት፣ እንዲሁም የሥራ አጥነት ችግር በጣም የተዛፋበት፣ ከዚህ ጋር ተገናኝቶ ደግሞ የፍትሃዊ ልማት ጥያቄ ችግር የነበረበት ነው። በአጠቃላይ የማክሮ ሁኔታው አደጋ ውስጥ የነበረበት ሁኔታ ነው የነበረው። ከዚህ ጋር ተገናኝቶ ለአገራዊ ለውጡ ባይካሄድ ኖሮና የፖሊሲ ለውጥ ተካሂዶ ያንን ችግሮች ለመቅረፍ ጥረት ባይደረግ ኖሮ የለየለት የማክሮ ፋይናንሻል ክራይሲስ ያጋጥም ነበር ማለት ነው። ከዚህ በፊት እንደሚታወቁት በሌሎች ሀገሮችም እንደተለመደው ወደ ከፍተኛ የኢኮኖሚ ቀውስ የመሸጋገር እድሉ ከፍተኛ የነበረው የመጀመሪያው የኢኮኖሚ የአገር በቀል ኢኮኖሚ ሪፎርም ከዛ በፊትም በመንግስት ደረጃ የተወሰዱ የመንግስት ፖሊሲ ውሳኔዎች ያንን ወደ ለየለት የማክሮ ፋይናንሻል ክራይሲስና ቀውስ ሲያመራ የነበረውን አደጋ እንዳይከሰት ማድረግ መቻሉ ነው የመጀመሪያው በተለይ ቁልፉ ዋናው ማለት ነው ማለት ይቻላል። ስለዚህ ወደ ለየለት የማክሮ ፋይናንሻል ክራይሲስ እንዳንገባ ማድረግ የተቻለበት ነው በመጀመሪያዎቹ 2-3 አመታት ሲደረጉ የነበሩ ጥረቶች ማለት ነው። አንደኛ ከፍተኛ ሆነ የውጭ ምንዛሪ ድጋፍ አሰባስበን የክፍያ ሚዛናችንን የውጭ ምንዛሪ ጌታችንን ማሻሻል ችለናል። የብዙ እዳዎች እንዲሸጋሸጉ በተወሰነ ደረጃ ማድረግ የተቻለበት ነው። የእድገት ምንጮች የግሉም ዘርፍ በእድገት ላይ ያለው ሚና ከፍ እንዲል የፖሊሲ እርምጃ መወሰድ የጀመረበት፣ የመንግስት የልማት ድርጅቶች ሪፎርም በማካሄድ ኢፌክቲቭ እንዲሆኑ የማድረግ ጉዳይ በከፍተኛ ደረጃ የተሰራበት፣ ኢንፍሌሽን ለመቆጣጠር ከፍተኛ ጥረት የተደረገበት ሁኔታ ነው የነበረው። የሥራ ዕድል ፈጠራ ላይም በጣም ብዙ ስራ ነው የተሰራው። እንደገና ደግሞ የእድገት ፍልስፍናችንን የመቀየር አዝማሚያ ወደ መቀየር ነው የገባነው። አንደኛ ዘርፈ ብዙ እንዲሆን ማድረግ ተችሏል። እድገታችን ግብርና ላይ ትኩረት ተደርጓል፣ ኢንዱስትሪ ላይ ትኩረት ተደርጓል፣ የዲጂታል ኢኮኖሚ ላይ ትኩረት ተደርጓል፣ ማዕድን ላይ ትኩረት ተደርጓል፣ ቱሪዝም ላይ ትኩረት ተደርጓል። ይሄ የእድገት አቅማችንን አሳድጎታል። ሁለተኛ ደግሞ በእድገት ላይ የግሉ ዘርፍ ሚናን ማሳደግ ስራ ተሰርቷል። ይሄም የእድገታችንን አቅም በማሳደግ ላይ ከፍተኛ አስተዋጽኦ አበርክቷል። ስለዚህ ሲቀዛቀዝ የነበረው እድገት ወደ ከፍ ያለ እድገት ማስመዝገብ የቻለበት ሁኔታ ነው የነበረው። ይሄም አንዱ ዋና አፈጻጸም ነው። ሲባባስ የነበረውን ኢንፍሌሽን የመክታት ሙሉ ለሙሉ ባንቀርፍም በመጀመሪያዎቹ አመታት የመክታት ነገር በጣም የተሰራበት ሁኔታ ነው ያለው። ስለዚህ እነዚህ የተለያዩ የተደረጉት የፖሊሲ ውሳኔዎች እና በተለይ አገር በቀል ማሻሻያ የመጀመሪያው ኢኮኖሚውን ከእድገት ታድጎ ኢኮኖሚውን ጫናዎችን መቋቋም ወደሚችልበት ደረጃ ያሸጋገረ ነው ማለት ይቻላል ማለት ነው። በሁለተኛው አገር በቀል ማሻሻያ ሪፎርም ደግሞ ሰፋፊ ሪፎርሞች ተደርገዋል። በመጀመሪያው ረገድ የግሉን ዘርፍ ከማነቃቃት ረገድ ለምሳሌ ቴሌኮም ራሱን የቻለ ሌላ ተጨማሪ የግል ዘርፍ ማስገባት ችለናል። በቴሌኮም ዘርፍ ውድድር እንዲኖር ማድረግ ችለናል። የኢትዮ ቴሌኮም አቅም አድጓል። አዲስ ቴሌኮም አገልግሎት ሰጪ ተቋም ወደ አገር ውስጥ ገብቷል። ይሄም በዲጂታል ኢኮኖሚ ላይ ያለውን ሚና በከፍተኛ ደረጃ ያሳደገበት ነው። በአገር ውስጥም በውጭ ኢንቨስተሮችን በመሳብ ረገድ የተሻለ አፈጻጸም ነው የነበረው። ገበያችንን በማሻሻል ወጫችንን ለመሸፈን የምናደርገው ጥረት ላይ በጣም ብዙ መነቃቃት ነው የነበረው። ከተለያዩ ዓለም አቀፍ አበዳሪ ድርጅቶች ኮንሴሽናል ብድሮችን በማግኘት የበጀት ድጋፍም ያገኘንበት ወቅት ነው የነበረው። እነዚህ በሙሉ አንድ ላይ ተደማምሮ ኢኮኖሚው እንዲያገግም እድገት ውስጥ እንዲገባ ማክሮ ኢኮኖሚው ከነበረበት ቀውስ ወደ ተሻለ ደረጃ እንዲሆን የማድረግ ነገር ላይ ከፍተኛ ውጤት ነው የመጣው በመጀመሪያው የአገር በቀል ኢኮኖሚ ሪፎርም ማለት ይቻላል። በሁለተኛው አገር በቀል ኢኮኖሚ ሪፎርም ደግሞ ወደ ተሟላ የማክሮ ኢኮኖሚክ ሪፎርም ነው የተገባው። የመጀመሪያው ላይ ሲተገበሩ የነበሩ የማክሮ ማሻሻያ ሪፎርሞች አሁንም ተጠናክረው ነው የቀጠሉት። አንደኛ የግሉን ዘርፍ ማበረታታት በጣም ሰርተዋል። ሁለተኛ የባንኪንግ ዘርፍ ላይ ንግድ ባንክንም ውጤታማነት በማሻሻል በንግድ ባንክ በልማት ባንክ ላይ አጠቃላይ በባንኮች ያለ አፈጻጸም የተሻለ እንዲሆን ማድረግ የተቻለበት ነው። እሱም ባንኮች የሚሰበስቡት የቁጠባ መጠን፣ የሚያበድሩት የብድር መጠን፣ ብድሩ ደግሞ ለግሉ ዘርፍ በስፋት እንዲቀርብ የማስቻል ስራ በጣም ውጤታማ በሆነ መልኩ የተሰራበት ነው። የመንግስት የልማት ድርጅቶች አፈጻጸም ትርፋማነት በከፍተኛ ደረጃ ማሻሻል የተቻለበት ነው። እንዲሁም የአገር ውስጥ ገቢን ለማሳደግ ከፍተኛ ትኩረት ተደርጎ ገቢ ከአመት በአመት እንዲጨምር ማድረግ የተቻለበት ነው። የመንግስት ፋይናንስ ደግሞ በልማት ውጤታማነት ላይ መሰረት አድርጎ ቁጠባ ላይ መሰረት አድርጎ የተሰራበት ነው። በተለይ ከዚህ በፊት ፍትሃዊ የልማት ጥያቄ ችግር የነበረባቸው እንደ የመንገድ
ውሃ፣ መብራት፣ ሌሎች መሰረተ ልማቶችን በፌደራል መንግስት በጀት አማካኝነትም ይሁን በመንግስት የልማት ድርጅቶች አማካኝነት የፍትሃዊ ልማት ተጠቃሚነትን ችግር ለመፍታት በጣም ሰፊ ፕሮጀክቶች ተግባራዊ መደረግ ችለዋል። እነዚህ ደግሞ የፕሮጀክቶች አፈጻጸም ላይ በጣም ጥሩ ውጤት ነው የመጣው። ይሄም የህዝቡን የልማት ተጠቃሚነት በማሳደግ ረገድ ላይ በጣም ከፍተኛ አስተዋጽኦ አበርክተዋል። እነዚህ ዘርፈ ብዙ የእድገት ምንጮችን በመጠቀም የግሉን ዘርፍ ሚናን በማበረታታት የመንግስትን ውጤታማነት በማሻሻል የውጭ ኢንቨስተሮችን በመፍራት የስራ እድል ፈጠራ ደግሞ በከፍተኛ ደረጃ የተሻሻለበት ሁኔታ ነው ያለው። በግብርና ረገድ ምርታዊ የሚባል ለውጥ በተለይ በስንዴ፣ በሩዝ፣ በበቆሎ ምርታማነት ለማሳደግ የተሰሩ ስራዎች በጣም ከፍተኛ ናቸው። የመስኖ አጠቃቀም በማሻሻል ረገድ ላይ በጣም ከፍተኛ ውጤት ነው የመጣው። በሁሉም ክልሎች በመስኖ ስራዎች ላይ በጣም ብዙ ስራ ተሰርተዋል። የቱሪዝም የመዳረሻ ቦታዎች በማልማት ረገድ በጣም ከፍተኛ ውጤት ነው የመጣው። ማዕድን ዘርፍ ለትኩረት ሰጥቶት አንድ የእድገት ምንጭ እንዲሆን ለሌሎች እድገቶችም እንዲያግዝ በማድረግ ረገድ ላይ ኢንቨስተሮችንም በመሳብ የሀገር ውስጥ ባህላዊ አምራቾችንም በማሳደግ የተሻለ አፈጻጸም እንዲሆን ማድረግ ተችሏል። በዲጂታል ኢኮኖሚ ዘንድ ረገድም ምርታዊ እድገት ነው የመጣው። አንደኛ ባንኮች የዲጂታል አገልግሎት እንዲሰጡ በማድረግ ክፍያን በማዘመን አጠቃላይ የባንክ አገልግሎት ዲጂታላይዝ በማድረግ ረገድ ላይ በጣም ከፍተኛ ውጤት ነው የመጣው። የመንግስት አገልግሎትንም በተወሰነ ደረጃ ዲጂታላይዝ ለማድረግ ላይ በጣም ሰፊ ውጤት ነው የመጣው። ዲጂታል ፔመንት በጣም የተስፋፋበት ሁኔታ ነው ያለው። ስለዚህ የባንክ ተደራሽነት አክሰስ ቱ ፋይናንሻል ኢንክሉዥን በከፍተኛ ደረጃ ማሳደግ የተቻለበት ነው ማለት ይቻላል። በተለይ በሁለተኛው አገር በቀል ማሻሻያ የመጨረሻውና ትልቁ ምዕራፍ የሚባለው የተሟላ ማክሮ ኢኮኖሚ ማሻሻያው ነው። ይሄ የተሟላ ማክሮ ኢኮኖሚ ማሻሻያው ከዚህ በፊት ሲደረጉ የነበሩ የኢኮኖሚ ሪፎርም ስራዎችን አጠናክሮ ማስቀጠልና ቀሪ የሪፎርም ስራዎችን በተሟላ መልኩ በአንድ ማዕቀፍ መተግበር ነው የነበረው። በዚህ ረገድ አንደኛ አዲስ የፊስካል ፖሊሲ ተቀርጾ ተግባር ላይ ውሏል። አዲስ የሞኔታሪ ፖሊሲ ተግባር ላይ ውሏል። ይሄ ማለት ነው መንግስት በጀት ጉድለቱን ለመሸፈን የሚበደረው ብድር ከገበያ እንዲሆን ከብሔራዊ ባንክ የሚበደረው ለተወሰኑ ወራቶች ብቻ ኦቨርድራፍት ፋሲሊቲ እንዲሆን ማድረግ የበጀት ዴፊሲትን ለማሟላት ቀጥተኛ ብድር ከብሔራዊ ባንክ ማንበደርበት አንዱ የፊስካል ፖሊሲ። በሞኔታሪ ደግሞ ብሔራዊ ባንክ ለመንግስት በጀት ጉድለት የረጅም ጊዜ ብድር ማያበደርበት ሁኔታ እንዲሁም ባንኮች በአጠቃላይ በኢኮኖሚ ውስጥ ያላቸው የብድር አቅርቦት በአዲስ የሞኔታሪ ፖሊሲ በአዲስ የኢንትረስት ሬት ፖሊሲ እንዲሆን የማድረጉ ጉዳይ ሞኔታሪ ፖሊሲ አዲስ ሞኔታሪ ፖሊሲ ተግባራዊ መድረግ ጀምሯል። ክሬዲት ካፕን በማድረግ በአጠቃላይ የገንዘብ አቅርቦትን ከኢኮኖሚው እድገትና ከኢንፍሌሽን ጋር እንዲጣጣም በማድረግ ረገድ ኢንፍሌሽን ለመቆጣጠር የተሰራው ስራ ዋነኛው ነው። ከዚህ ጎን ለጎን ደግሞ የገቢን ለማሳደግ ብሔራዊ ግብረ ኃይል ተቋቁሞ አዲስ የገቢ እቅድ ወጥቶ የሚኒስቴር መስሪያ ቤቱም ሆነ የከስተምስ አቅምን ለማሳደግ ዲጂታላይዝ ለማድረግ እንደ አመራር ትኩረት በመስጠት ሰራተኛውን መልሶ በማደራጀት ገቢን ለማሳደግ የተጀመረ ያለው ስራ ጥሩ ውጤት እያመጣ ያለበት ሁኔታ ነው ያለው። ከዚህ በተጨማሪ ደግሞ በሀገራችን ታሪክ ለመጀመሪያ ጊዜ የሆነው የውጭ ምንዛሪ ተመን በገበያ እንዲመራ የማድረጉ ስራ ከሌሎች ሪፎርሞች ጋር አንድ ላይ ተደምሮ ተግባራዊ የተደረገበት ሁኔታ ነው ያለው። በዚህም አማካኝነት የውጭ ምንዛሪ ክምችታችን በከፍተኛ ደረጃ ማሳደግ ችለናል። የምንዛሪ ተመኑም መዋዠቅን ሳያስከትል በጥቁር ገበያውና በመንግስት ኦፊሻል ገበያው መካከል በከፍተኛ ደረጃ የጠበበበት ሁኔታ ነው ያለው። ስለዚህ ይሄ ደግሞ ኮንትሮባንድን ህገወጥ አሰራርን በማስቀረት ረገድ ላይ በከፍተኛ ደረጃ ነው ያሳደገው። የወርቅ ኤክስፖርታችንን በከፍተኛ ደረጃ አሻሽለዋል። አጠቃላይ ኤክስፖርታችንን በከፍተኛ ደረጃ ያደገበት ሁኔታ ነው ያለው። የውጭ የኢንቨስትመንት እድል ተስፋይቶ አገር በመባል ደረጃ በጣም ትኩረት እየሳበ ነው ያለው ሪፎርሙ። ብዙ አገሮች ባለሀብቶች ኢትዮጵያ ላይ ኢንቨስት ለማድረግ በከፍተኛ ደረጃ የተነሳሱበት ሁኔታ ነው ያለው። ኢንቨስትመንትንም የማደግ ትረንድ ያለበት ሁኔታ ነው ያለው። ከዚህ በተጨማሪ ኢንፍሌሽንን በመቆጣጠር ረገድ እጅግ በጣም ውጤታማ ነው። አሁን ኢንፍሌሽኑ ወደ 17-16 አካባቢ እየወረደ ነው ያለው። ይሄም በኢንፍሌሽን በመቆጣጠር ረገድ የተሻለ ውጤት ነው ያለው። ተጨማሪ ስራ ይጠይቃል። አጠናክሮ እነዚህን የፊስካልና ሞኔታሪ ፖሊሲዎችን የምርታማነት ፖሊሲዎችን አጠናክሮ መቀጠል ያስፈልጋል ማለት ነው። በአጠቃላይ ባለፉት 6 አመታት የብልጽግና ፓርቲያችን በሰጠው አመራር ከፍተኛ የሆነ የማክሮ ፖሊሲ ማኔጅመንት ስራ የተሰራበት ከፍተኛ የሆነ የፖሊሲ ውሳኔዎች የተለያዩ ኢኮኖሚውን ሊያሳድጉ የሚችሉ ኢኮኖሚውን ሊያሳድጉ የሚችሉ የአጠቃላይ ኢኮኖሚ ምርታማነትን ሊያሻሽሉ የሚችሉ የማክሮ ኢኮኖሚውን በማረጋጋት የእድገት አፈጻጸም በማሳደግ የህብረተሰቡን ተጠቃሚነት ለማሳደግ የሚሰሩ ስራዎች በከፍተኛ ደረጃ የተሰሩበት ነው። ከተጋላጭነት ወጥተን ወደ ጠንካራ የእድገት አፈጻጸም ወዳለው አገር
የገባንበት ሁኔታ ነው ያለው። ከመሃል ላይ ማጋጥሞን የነበሩ የተለያዩ ጫናዎችንም የማክሮ ኢኮኖሚ ሪፎርማችን ስኬታማ በመሆኑ መቋቋም የቻልንበት ነው ማለት ነው። ለምሳሌ በተወሰነ ደረጃ በአገር ውስጥ በነበረው ጫና በዓለም አቀፍ ጫና ምክንያት የተወሰነ የዓለም አቀፍ ገቢ የውጭ ምንዛሪ ከልማት ትብብር ጋር የተቀዛቀዘበት ሁኔታ ነው የነበረው። እሱ ደግሞ በአገራችን የገቢ በማሳደግ የልማት ውጤታማነታችንን በማሻሻል መቋቋም የቻልንበት ሁኔታ ነው ያለው። ስለዚህ ሬዚሊየንት ኢኮኖሚ ገንብተናል። ለግሉ ዘርፍ የሚመች ኢኮኖሚ የገነባን ያለ ነው። ዘርፈ ብዙ የኢኮኖሚ እድገት ምንጭ ያለው አገር መሆን ችለናል። የግሉ ዘርፍ ሚናን በከፍተኛ ደረጃ ማሳደግ እየቻለ ነው። የመንግስት በልማት ላይ ያለው ውጤት በመንግስት የልማት ድርጅቶችም በበጀት አፈጻጸምም በጣም ውጤታማ ወደ መሆን ደረጃ ገብተዋል። በተለይ የመንግስት የልማት ድርጅቶች የሚያስገኙት የገቢ መጠን በከፍተኛ ደረጃ ነው። አሁን ኢትዮ ቴሌኮምን የወሰድን እንደሆነ ከፍተኛ እድገት ነው ያለው። ኢትዮጵያ አየር መንገድን ብንወስድ ከፍተኛ እድገት ነው ያለው። የሺፒንግ ተቋማችን ከፍተኛ እድገት ነው ያለው። በሌሎችም መንግስት ባለፉት 7 ዓመታት መሰረታዊ ፍጆታ አቅርቦትም በአስተማማኝ ሁኔታ ሲያቀርብ ነው ቆየው። ነዳጅ በየጊዜው በከፍተኛ ውጭ ምንዛሪ በአስተማማኝ ስናቀርብ ቆይተናል። በተወሰነ ደረጃም ቢሆን የዘይት እና ሌሎች መሰረታዊ ፍጆታዎች እንደ ስኳር አይነቶችም በአስተማማኝ መልኩ እንዲቀርቡ አስችለናል። የግብርና ምርት በከፍተኛ ደረጃ በማደጉ የአገር ውስጥ የማምረት አቅማችን በማደጉም የኢምፖርት ሰብስቲቱሽን ላይም ከፍተኛ ውጤት የመጣበት ሁኔታ ነው ያለው። ስለዚህ በተለያዩ እድገት መለኪያዎች ከፍተኛ ጠንካራ እድገት አፈጻጸም ያለው ኢኮኖሚ ነው። የማክሮ ኢኮኖሚውም በአጠቃላይ በተሟላ የማክሮ ኢኮኖሚ ሪፎርም በመደረጉ ደግሞ ከብዙ አገሮች ተርታ በመታይበት ጊዜ የኢትዮጵያ ኢኮኖሚ ጠንካራና ውጤታማ አፈጻጸም ነው ያለው። ኢንፍሌሽኑን በመቆጣጠር ረገድ የተሻለ አፈጻጸም አለው። የውጭ ምንዛሪ ግኝት ላይ የተሻለ አፈጻጸም አለው። ኤክስፖርት ላይ በጣም የተሻለ አፈጻጸም ነው ያለው። ገቢያችንን በማሳደግ ረገድ ላይ የተሻለ አፈጻጸም ነው ያለው። መንግስት እንግዲህ በተለይ ዘንድሮ የደሞዝ በመጨመር የሴፍቲኔት ተጠቃሚነትንም በማሳደግ የተለያዩ መሰረታዊ ፍጆታዎችንም ጭምር በመደጎም ከዚህ ከውጭ ምንዛሪ ለገበያ በመተው በኢምፖርትድ ኢንፍሌሽን አማካኝነት የሚመጣውን ጫና ለማቋቋም በሚያስችል ደረጃ ደግሞ በጣም ከፍተኛ ስራ ተሰርቷል። የኢኮኖሚ ሪፎርም ብቻ ሳይሆን የኢኮኖሚ ሪፎርሙ በህብረተሰብ ላይ የሚያመጣውን ጫና ለማቋቋም በሚያስችል መልኩ ጠንካራ ዝግጅት ተደርጎ ጥሩ አፈጻጸም ያለው ነው። ሌላው ከፍተኛ ሆነ ታሪካዊ ማለት የሚቻለው ይሄንን የተሟላ ማክሮ ኢኮኖሚ ማሻሻያ ስናደርግ በከፍተኛ ዓለም አቀፍ ድጋፍ ነው ያደረግነው። ከዓለም ባንክ፣ ከአይኤምኤፍ እና ከሌሎች የልማት አጋሮች በብድር ፎይታም ሆነ በአዲስ የኢንቨስትመንትም በበጀት ሰፖርትም በተለያዩ ፓኬጆች እስከ 27 ቢሊዮን ዶላር ለቀጣይ 4 ዓመታት ተግባራዊ የሚሆን ከፍተኛ ውጭ ምንዛሪ ያገኘንበት ነው ማለት ነው። ስለዚህ ኢትዮጵያ ጠቃሚ ፖሊሲም እያካሄደች በከፍተኛ ዓለም አቀፍ ድጋፍ ያገኘነው። ይሄ ዓለም አቀፍ ድጋፍ ደግሞ ባላንስ ኦፍ ፔመንት ድጋፍ ለብሔራዊ ባንካችን በገንዘብ ሚኒስቴር በኩል ደግሞ ለመንግስት የበጀት ድጋፍ መዋያ ጭምር በከፍተኛ ደረጃ ያገኘንበት ነው። ይሄም ሪፎርማችን ስኬታማ እንዲሆን አግዟል፣ ውጤታማ እንዲሆን አግዟል። ሌላው ደግሞ እዳ ነው። እንደነገርኩ በመጀመሪያው የሀገር በቀል ኢኮኖሚ ማሻሻያ በተወሰነ ደረጃ እዳ የማሸጋሸግ ስራ ሰርተናል። አዲስ የውጭ ብድር የንግድ ብድር አንድም አልወሰድንም። የነበረውን ስንከፍል ነው የቆየ ነው። ስለዚህ ዴት ቱ ጂዲፒ ሬሾአችንም ደግሞ የተሻሻለ ነው የመጣው። ኢኮኖሚ በማደጉ ብዙ ብድርን በመክፈላችን በተለይ ኮመርሻል ብድሮችን በመክፈላችን ዴት ቱ ጂዲፒ ሬሾም ተሻሽለዋል። በተለይ ደግሞ ዴት ሰርቪስ ቱ ኤክስፖርት ሬሾ የነበረን ተጋላጭነት ደግሞ በመቀነስ ረገድ የማክሮ ኢኮኖሚ ሪፎርሙ ከፍተኛ እገዛ የሰጠበት ሁኔታ ነው ያለው። በዚህ ረገድ እዳ ጫና በማቃለል ረገድ እጅግ በጣም ከፍተኛ ውጤታማ ነው ስራ የተሰራው። በተለይ የተሟላ ማክሮ ኢኮኖሚ ማሻሻያው እና ከዓለም አቀፍ ያገኘነው ድጋፍ አንዱ የእዳ እፎይታ ማግኘት ነው። ስለዚህ በእዳ እፎይታ በማድረግ ረገድ ላይ ለኢትዮጵያ ራሱን የቻለ የጂ20 ኮመን ፍሬምወርክ ድርድር በማድረግ የክሬዲተር ኮሚቴ ተቋቁመዋል። በቻይናና በፈረንሳይ የሚመራ ሳዑዲም፣ ህንድም፣ ቱርክም ሌሎችም ሀገሮች ያሉበት ለኢትዮጵያ እዳ እፎይታ ለመስጠት ማስተማመኛ የሰጡበት ነው። አሁን ደግሞ ድርድሩ የመጨረሻ ምዕራፍ ላይ ነው የሚገኘው። በቀጣዩ ወደ ፍርሚያ ስነ ስርዓት መንገባ ይሆናል። ይሄም የእዳ ጫናችንን ከከፍተኛ ወደ መካከለኛ ወስደዋል። ከፍተኛ የሆነ አገራዊ ሸክም የሚያቃልል ውጤት ነው የተገኘ ያለው ማለት ነው። ስለዚህ አዲስ የውጭ ምንዛሪ በማግኘት ታሪካዊ ከፍተኛ የሚባል ድጋፍ አግኝተናል። እዳን በማሸጋሸግ የእዳ እፎይታ በማግኘት የእዳችንን በማቃለል ከፍተኛ የነበረውን የእዳ ስጋት ወደ መካከለኛ በማድረግ ረገድ ከፍተኛ ውጤት ነው የመጣው። ኤክስፖርታችንን በማሳደግ ከፍተኛ ውጤት ነው የመጣው። ገበያችንን በማሳደግ ረገድም ጥሩ መነቃቃት ነው ያለው።
ከአሁን በኋላ ገበያችንን የማሳደግ ስራ በተጨማሪነት የሚሰራ ስራ ይሆናል። ኢንቨስትመንትን የመሳብ ስራ ደግሞ ጥሩ ተስፋ ነው።